ሰላም ጋይስ እንዴት ናችሁ? ቻፒ ነኝ። እንደምታውቁኝ እንግዲህ አሁን በቀጣይ ቪዲዮ ተመልሻለሁ። እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። ስለዚህ ከባለፈው ታሪክ እንቀጥላለን። እንግዲህ ባለፈው የት ነበር? ዩኒቨርሲቲ ገብተን ነበረ። የት ዩኒቨርሲቲ? አምቦ ዩኒቨርሲቲ ወሊሶ ቅርንጫፍ አድርሻችሁ ነበር ትዝኛ ወሊሶ ካምፓስ። ከዛ በኋላ የነበረው ላይፍ እንዴት ነው የሚለውን አጠር ባለች ነገር አሳያችኋለሁ። ሜቢ ቪዲዮ የምታዩ ሜቢ ወይ ዩኒቨርሲቲ ያለፋችሁ ሰዎች ናችሁ ወይም ደግሞ ገና ዩኒቨርሲቲ ልገባ ያሰባችሁ ሰዎች ትሆናላችሁ በሚል ሀሳቤ ናሬቲቭ በሆነ መንገድ ለማስረዳት ሞክራለሁ በምችለው አቅም። እና ያው እንግዲህ ወሊሶ በጣም እንዳልኳችሁ በጣም የወደድኩት ከተማ ነው። ምክንያቱም አይ ቲንክ ካምፓሱን በጣም አሪፍ ነበር። ትንሽ ተማሪ ነው የሚይዘውና መጀመሪያ ላይ ያው ምግብና ውሃ አላስቸገረኝም። በቃ የግቢው ዩኒቨርሲቲም ካፌ በጣም አሪፍ ነበረ። ከዛ ውሃም አሪፍ በደንብ እናገኝ ነበረ። የግቢው ንጹህነቱ፣ በዛ ላይ ከተማ ቅርበቱ ምናምን እንደ ዩኒቨርሲቲ ተማሪ አሪፍ ነበረ። እሱ ጥሩ ነገር ነበረ እንደ ዩኒቨርሲቲ ተማሪ ማለት ነው። ከዛ በኋላ ያው የመጀመሪያ ዓመት እንግዲህ ሲቪል ኢንጂነሪንግ እዛ ጀመረላችኋለሁ እና አይ ቲንክ በየርኩኝ ነው እሱን የመጀመሪያ ሴሚስተር ከጨረስኩኝ በኋላ ነበረ ሁለተኛ ዲግሪ መማር የወሰንኩት። ሁለተኛ ዲግሪ ማለት ላይክ የመጀመሪያው ዓመት እንደጨረስኩት የሚቀጥለው ዓመት ላይ መግቢያው ላይ በቃ መወሰን ነበረብኝ። በዛ ጊዜ ርካሽ ነበሩ ለመናገር ያው በወር ከቤተሰብ ብር ይላክላቸዋል። እንደምታውቁት አንድ ዩኒቨርሲቲ ተማሪ ዩኒቨርሲቲ ከሄደ በኋላ ብር በየወሩ ይላክላል ከፋሚሊና በቃ የወሰንኩት ውሳኔ ምንድነው በቃ ያቺን ብር ነው ቢያብቃቀቼ ሁለተኛ ዲግሪ ለማር የሚል ሀሳብ ነበረ እና የአሰብኩበት መንገድ ደግሞ ኦልሬዲ ሬጉላር እየተማርኩ ነው በመንግስት ዩኒቨርሲቲ። ስለዚህ ያለኝ አማራጭ ዊኬንድ ነው። ዊኬንድ ወይ ናይት ነበረ። አሁን ክፍለ ሀገር ላይ ደግሞ ማታ ማታ ታውቁታላችሁ በብዙ መንገድ ስለማይቻል ያሰብኩት ነው ዊኬንድ አደረኩት ክላሴ ማለት ነው። የቅዳሜና እሑድ ክላስ አደረኩትና ሁለተኛ ዲግሪን ጀመርኩ እላችኋለሁ። ያ ማለት ሁለተኛ ዲግሪ ቢዝነስ ማኔጅመንት ነው የተማርኩት በሪፍት ቫሊ ዩኒቨርሲቲ ነው። እዛው ቅርብ ላይ ፊት ለፊት ነው። ከዛ ትምህርቴን ጀመርኩ እላችኋለሁ። ከዛ ሁለቱን ጎን ለጎን ማስኬድ ነበረብኝ። ጎን ለጎን አክቹዋሊ እንደ ናቹራል ተማሪ ስለነበርኩኝ ያኛው ብዙም አልከበደኝም። ሶሻል ላይ ዛት ማች እኛ ናቹራል ተማሪዎች እውነት እንደምታውቁት ቲዮሪ ላይ ጎበዝ ነን ማለት መሸምደድ ምናምን ብዙም አይከብደንም ለመናገር እና በጣም ቀሎኝ ነበር መጀመሪያ አካባቢ ላይ በጣም አቴንድ አድርጌያለሁ። በደንብ አድርጌ ተምሬያለሁ። ጥሩ እንትን አግኝቻለሁ መጀመሪያ ላይ። ከዛ ኦልሞስት በቃ የመጀመሪያው ዓመት እንደዚህ አድርጌ ጨረስኩት። የመጀመሪያ ዓመት ማለት ለሁለተኛ ዲግሪ የመጀመሪያ ዓመት ማለት ለዋናው ሲቪል ኢንጂነሪንግ ደግሞ ሁለተኛ ዓመት ማለት ነው። እሱን እንደምንም ብዬ ጨረስኩ። በመሀል ያው ቤት ምጋባችሁ ሰዓት ነበሩ ታውቁታላችሁ። ክረምት ላይ ደግሞ ብዙ ተማሪ ከዩኒቨርሲቲ ወደ ቤቱ ይመለሳል። የዛን ሰዓት እኔ እየተመላለስኩ ነበር ማለት ምክንያቱም ዶሮ መያዝ አልችልም። ኦልሬዲ ክረምት ላይ ስለምንወጣ ያለኝ አማራጭ ምንድነው እየሄድኩኝ አንድ ቀን አልጋ እያያዝኩ ነበር ስማር የነበረው። ላይ አርብ ሄድና ቅዳሜ ጠዋት ሄዳለሁ፣ ለሊት እወጣለሁ። ጠዋት 2 ተኩል ክላስ ደርሳለሁ። እዛ ቀኑን ሙሉ ውዬ ቅዳሜን አድሬ ከዛ የእሑድን ክላስ ጨርሼ ነው ወደ አዲስ አበባ መለሰው ማለት ነው። የክረምቱ ስኬጁል ላይ እንደዛ ነበር ስማር የነበረው ኦልሞስት ለቀጠሉት 4 ዓመታቶች ማለት ነው። አይ ቲንክ ያው ቤት ታገረሽ እስከመጣስ እንደዛ ነበር የነበረው ላይፌ። የተመላለስኩ አይ ቲንክ 1 ዓመት ተማርኩ። ከዛ በኋላ ደግሞ እኔ ምን አደረግ ነበር ክረምት ላይ ስራ ነበር። ምን ስራ ነበር የምሰራው? እዚህ ከዩኒቨርሲቲ ከመጣሁ በኋላ አልሙኒየም ስራ አለ እንደዚህ በረዳትነት ነበር የምሰራው። በቀን የሆነ ብር የታሰበልኝ አልሙኒየም ሃንዲ ጋር ታውቃላችሁ፣ የእጅው ስራ ማለት ነው። የሆነ እሱ ጥሩ ብር ነበረ በሰዓቱ። እሱን እየሰራው ለትምህርት ትራንስፖርት ስራ የሆነ ነበር፣ ለአንዳንድ ነገር ከበር ማድረጊያ የሆነ ነበረ። ስለዚህ የነበረው ምንድነው እዚህ እመጣለሁ ክረምት ላይ ስራዬን እሰራለሁ። ከዛ ክላስ ሲኖረኝ እሄዳለሁ፣ ፈተና ሲኖረኝ እሄዳለሁ። እንደዛ ያደረኩኝ ያቺ ክረምቴን አብቃቃ ማለት ነው። ከዛ ኦልሞስት በዚህ አይነት መንገድ 3ኛ ዓመት ላይ ሲደርስ ኦልሞስት 3ኛ ዓመት ሲቪል ኢንጂነሪንግ ላይ እየደረስኩ እያለ ብዙ ነገር አልተመቸኝም ነበርና መውጣት ነበረብኝ ከዩኒቨርሲቲ። ያ ማለት ተከራይቼ መኖር ነበረብኝ እና ደግሞ ላይፉንም ማወቅ ፈልግ ነበር። በጣም ነው የምፈልገው ማለት ራሴ መቻል ፈልጋለሁ ቶሎ ብዬ። እኔ በመፍጠር ወዳለሁ ለምን እንደሆነ ባላውቅምና ሰው ይላል ከዩኒቨርሲቲ ወጥተህ ምናምን ትደር። እኔ ዩኒቨርሲቲ ሆኜ በቃ በማገኛት ብር ተከራይቼ መኖር ፈልጋለሁ። 400 ብር ነበር የተከራይ ዛሬ ትዝለኛል። በ400 ብር አሪፍ ቤት ኪራይ አገኘው። ከዛ ጀመርኩት እላችኋለሁ የኪራይ ኑሮ። ከዛ ምግብ ማብሰል ጀመርኩ ምናምን በስቶቭ ምናምን ገዛና ነገሮችን። ከዛ በቃ ቤት ነው ሙሉ አክቹዋሊ የተከራዩ ቤት ነበር ሙሉ ቀኑ ሙሉ ማንበብ ካለብኝ ቤት አነባለሁ፣ እረፍት ማድረግ ካለብኝ እረፍት ቤት አደርጋለሁ። ዛት ማች የኛንም ወጣ አይደለም ምክንያቱም ከወጣው ብር ነው የማወጣው። ስለዚህ የነበረኝ አማራጭ ምንድነው አልፎ ቤት ተቀምጦ የዛን ጊዜ ያለው በቃ እኔ ህይወቴን እንደው በደንብ አሪፍ ያደረገኝ ፍሬንድስ የሚባል ሙቪ ያለው እና ሙሉ ሲዝኑ ቁጭ ነበር ማለት ፍሬንድስ የሚለው ፊልም ማለት ነው። በቃ እሱ ነው የያዘኝ ማለት ይቻላል። አልወጣም፣ እሱን ካየሁ ቁጭ ነው በቃ። ምግብ ሰራ እሱን ነው፣ ልተኛ ስል እሱን ነው፣ ጠዋት ስነሳ እሱን ነው። በቃ ከክላስ ውጭ ባለኝ ሰዓት ቤቴ ገብቼ ኢንጆይ ነው የማደርገው በራሴ ሙሉ ማለት ነው እንጂ ወጥቼ ያው ስትወጡ ብዙ ነገር አለ። ኢቭን የቡና ራሱ ተማሪ ሆነ ይከብዳል።
ተማሪ ሆነ ራሱ ቡናና ሻይ ስታወጣ ይከብዳል ብዙ፣ ምክንያቱም በየቀኑ ብር ነው የምታወጣው። ከዛ አክቹዋሊ 3ኛ ዓመት መጨረሻው ላይ አንድ ምርጥ ጓደኛ የክላሴ ልጅ አንድ አሪፍ ልጅ ተዋወቅኩኝ። የዛ ከተማ ልጅ ነው፣ በጣም ምርጥ ልጅ። አሁን ለደረስኩበት ቦታ በጣም ሰፖርት ሲያደርገኝ የነበረው ልጅ ነው። እኔ ያው እንደምታውቁት የአዲስ አበባ ልጅ ትውልድ የሚከተማ አዲስ አበባ ነው። ቢዝነስ የሚባል ነገር ማይንድሴት ውስጥ የለም። የአዲስ አበባ ልጅ ተወልዶ ካደገው እንደምታውቁት በቃ አንድ ያለው ዓላማ ምንድነው? ከሀገር መውጣት ነው። በቃ በኤኒ ሚንስ ከሀገር መውጣት ነው። ወይም በዙሪያ ያለው ሰው ደግሞ ስለሚወጣ ስለምታዩትም በቃ ትጓጓላችሁ፣ አእምሯችሁ በዛ ይደፈናል። እኔ ኦልሞስት ከ12 ክፍል ጀምሮ በኋላ ያለው አእምሮዬ ሁሉ በቃ መቼ ነው ከሀገር መውጣት የሚለው ነበር። ከዛ ልክ ከሱ እንዳልኳችሁ ከልጁ ጋር ከተገናኘም በኋላ በቃ ላይፍ የተቀየረ ማሻላችሁ ማለት ኢቨን እዚህ ሀገሬ ሆኜ መለወጥ እችላለሁ፣ መስራት እችላለሁ። ኢቨን እንኳን በጣም ባለው ሰርቫይቭ ማድረግ እችላለሁ። ላይክ ማንም ሰው እንደሚኖረው መኖር ይችላል፣ የተሻለ ነገር ይዤ መኖር ይችላል በሚለው ተስማማንና በቃ ከ3ኛ ዓመት በኋላ ላይፍ ተጀመረ እላችኋለሁ። በቃ ትክክለኛው ላይፍ ተጀመረ። የዛን ሰዓት ከሱ ጋር ነበር የምንውለው። ክላስ እንገባለን። ከክላስ ወጣን በኋላ ስለ ቢዝነስ ነው የምናወራው። እንዳልኳችሁ ጓደኛዬ ቢዝነስ ማይንድ ሴት ስለነበረው አክቹዋሊ በዛ ሰዓት እሱ እንትን ቤት ነበረው፣ ቡቲክ ቤት ነበረው። ከዛ የእሱ ቡቲክ ቤት እንሄዳለን ምናምን፣ ሄደን እሱ ጋር እንውላለን፣ እናመሻለን። ከዛ ወደ ቤት ይገባለን ምናምን። ከዛ በቃ ኦልሞስት የዛች 3ኛ ዓመት ላይ በቃ ኤቭሪዴይ ኮሚኒኬሽናችን ስለ ቢዝነስ ነበር። በቃ ምን ብሰራ ያዋጣል፣ ምን ብንሰራ። ተማሪ ሆነን በጣም ብዙ ነገር እናስብ ነበረ እና ቤዚ ሆነኝም አሁንም እስቲ ነው አለ እዚህ ጓደኛ፣ አሁንም ቅርብ ጓደኛዬ ነው፣ እዚሁ ነው ያለው፣ አዲስ አበባ ነው ያለው። እሱ መጥቷል፣ ቢዝነስ ላይ ነው ያለው። እሱ ኦልሬዲ እኔ እንኳን አሁን ቅጥር ላይ ነው ያለሁት። ግን በጊዜው በጣም በቃ ያናቃኝ ነገር ቢኖር እሱ ነው እላችኋለሁ። ምንም ነገር ውስጥ እንትን ሳለ ከዛ ሌላ ልነግራችሁ የምችለው እንዳልኩት 3ኛ ዓመት 4ኛ ዓመት ማለት ደግሞ ትልቁ ከባዱ ጊዜ ነበር። ምንድነው? ኮሮና የገባ ጊዜ ማለት ነው። 4ኛ ዓመት ማለት ፈርስት ሴሚስተር ከተማርኩኝ በኋላ ፈርስት ሴሚስተር ከተማርነው በኋላ ኮሮና ገባ። ኮሮና ሲገባ እንዳጋጣሚ አፓረንት ወጣ። አፓረንት ወጣ፣ ወደ አዲስ አበባ ተላኩኝ። እኔ በጣም ደስ ብሎኝ ነበር። የሚገርማችሁ ነገር በቃ አሁን የሆነ ነገር አዲስ ህይወት የሌለው ነገር ፈጥራለሁ ብዬ ዩቲዩብ ጀምራለሁ ብዬ አስቤ ቤቴ ዋይፋይ አስገባሁኝ ምናምን። የኮሮና ጊዜ ዋይፋይ አስገባሁት። ኢቨን ብሩክ ኒውስ እና ሙሴ ሰለሞን የሚሰርቱ ስራ እኔ ቀድሜ መስራት አስቤ ነበር። ምክንያቱም የቲክቫ ኢትዮጵያ ኮፒ ማድረግ ይፈልግ ነበር። የቲክቫ ኢትዮጵያ የሚቀርበውን ዜና ኮፒ አደረግና እኔ ግን በዛ ጊዜ ቲክቶክ ላይ አልነበረም ፕላትፎርም ይሳየ ነበረው። ዩቲዩብን ነው መጠቀም የፈለኩት። ቲክቶክ ብዙም እንትን አልነበረም እና በቃ ዩቲዩብ ላይ ፖስት ባደረግ ወሬ። ከዛ በሰዓቱ ምን እንደነበር ችግር የነበረው በቃ ሴታፕ አድርጌያለሁ ኤቭሪቲንግ ማለት ይሄን ኒውስ ለመስራት ሴታፕ አድርጌ ምናምን ለካ ብሩክ ኒውስ እና ሙሴ ሰለሞን ሲያወሩ እንደሰማ ይጮሃሉና ጎረቤት ረብሻለሁ። የኛ ቤት አንድ ግድግዳ ነው ከጎረቤት የሚለየንና በቃ እሱ ነገር እንትን ማድረግ አልቻልኩም። ሰብሬ መውጣት አልቻልኩም። በቃ አይካን ዱት ማድረግ እፈልጋለሁ ግን አልቻልኩኝም። አላ ላይክ እየጮካ አውልቼ ለራሴ እኮ ነው የማወራው፣ ግን ቢሆንም ጎረቤት ረብሻለሁ በሚል ሀሳቤ እሱን ስራ ሳልሰራው ተኩኝ እላችኋለሁ። ከዛ ግን በቃ ወደ ስራ የተመለስኩ። ወደ ምን ስራ? ወደ አልሙኒየም ስራ ተመለስኩ። አማራጭ ስላልነበረኝ አፓረንት ነው ወጣው። ጎን ለጎን አፓረንት እየሄድኩኝ በዚህ በኩል ደግሞ የአልሙኒየም ስራ መስራት ጀመርኩኝ። ኦልሞስት 4ኛ ዓመት በዚህ ሁኔታ ለ6 ወር ያህል ምናምን ሰርቻለሁ። ብቻ ጥሩ ልጅ ነበር። 6 ወር ከተማርኩኝ በኋላ የመጨረሻ ዓመት 5ኛ ዓመት ጂሲ ላይ ተመለስን። ወደ ግቢ ይገባል ማለት ነው። እንደ አጋጣሚ 5ኛ ዓመት ላይ ባለው ሁለቱንም ጂሲ ነበርኩ። የሲቪል ኢንጂነሪንግም የቢዝነስ ማኔጅመንትም ጂሲ ነበርኩ። ተመራቂ ተማሪ ነበርኩ። ሳሉት ያ ማለት ሁለት ሪሰርችን የሚጠበቅብኝ ማለት ነው። እና ግን በቃ 5ኛ ዓመትም በጣም አሪፍ ነበር። ሆነ ለመናገር የሆነ የጂሲ ላይፍ አሳልፌያለሁ። ጥሩ ነገር አሳልፌያለሁ። በቃ ማለፍ ያለበትን ላይፍ አሳልፌያለሁ። ማየት ያለብኝን ላይፍ አይቻለሁ። ተስፋ አደርጋለሁ እኔ መዝለልም አልፈልግም። በቃ ሊሚቴን አውቃለሁ። እስካሁን ድረስ ሜዲካል የሚደርስ ቦታ አውቃለሁ። ከዛ በኋላ አላልፍም። በቃ ሊሚት ያለችን ምንም ነገር ላልፍ ከሊሚቴ አላልፍም። እና የነበረው የ5ኛ ዓመቴ ላይፍ እንግዲህ በጣም የሚገርም ነበር። ብዙ ነገር አይቼበታለሁ፣ ተምሬበታለሁ። ስራም የጀመርኩበት ነው። ስራ ስላችሁ ግን እንደዚህ ቅጥር ምናምን አይደለም። እንዳልኳችሁ ጓደኛዬ ቢዝነስ ነበረው እና በጊዜው እሱ ደግሞ 5ኛ ዓመት ላይ ሌላ ስራ ጀመረ ስላችሁ ቢዝነስ ሌላ ክሬት አደረገ፣ እንደዚህ ጀመረ። እሱም የሚቀጣይ ቪዲዮ ላይ ሰራችኋል እና ከሱ ጋር ኮላብ አደረግኩና ምን መስራት ጀመርኩ? እንቁላል። አታምኑኝም፣ ማርያም ነው የምላችሁ። እንቁላል በየሱቁ እየሄድኩ መሸጥ ጀመርኩ። ከጓደኛዬ 50 ሳንቲም እያተረፍኩ ነበር የምሸጠው። ጓደኛዬ ለምሳሌ 50 ሳንቲም ከሰጠኝ እኔ 1 ብር ነው የምሸጠው ለሱቆች ሄጄ ማለት ነው። ስለዚህ ፓርት ሜቢ ይሄንን መስማት የምትፈልጉ ሰዎች ካላችሁ በደንብ ኮሜንት ላይ ጻፉልኝና ቀጣይ ላይ ስለ እንቁላሉ በደንብ አድርጌ እነግራችኋለሁ እንዴት እንደሰራው። ተማሪ ሆኜ እንዴት ተሰራለ ለዞም ሁለት ትምህርት የተማርኩ ከዘኔ ስካሩና ቀራሚ የተማርኩ እንዴት አድርጌ እንቁላል ሸጥ እንደነበር ያለው ላይፍ ስታይል እነግራችኋለሁ። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። እስካሁን ላዳመጣችሁ ላላችሁ ሰዎች አመሰግናለሁ። ወደፊት ለመጡም ሰዎች ደግሞ ቴንኪው እያለሁ በጣም የሚሰማችሁ ስሜት ኮንትሪቢዩት ጽፉልኝ፣ ደስ ይለኛል። ቴንኪው ጋይስ ባይ። ሰብስክራይብ ያደርጋችሁ